ሳም አንዴ ቲቪውን አጥፋው፣ ካንተ ጋር ማውራት እፈልጋለሁ። እሺ ፍቅሬ፣ ሰሞኑን ግን ምንም ደስተኛ አትመስይም። ማለቴ ሁሌም ቤት ውስጥ አኩርፈሽ ስትታይ ትንሽ ይከብዳል። እኔ ቆይ ቤት ውስጥ ላይ ምን ይመስላል? አንተን እየጠበቅኩ ልጅ እያሳደግኩ ሁሉ ጊዜ ሙሉ ቀን ደስተኛ መሆን ይመስላል? የሴትነት ግዴታሽ አይደል እንዴ? የሴትነት ግዴታሽ ካልከኝማ ያንተስ የወንድነት ግዴታ ከየቱ ላይ ነው? እንዴት ነው ነገሩ የምታስበው? አንተ እኮ አፍቃሪ ነህ። አዎ ነኝ። ሚስትህ እኮ ነኝ ሳም። አውቃለሁ ፍቅሬ፣ ሚስቴ ነሽ። ታዲያ ሚስት ከሆንኩኝ ያኔ የነበረው የፍቅረኝነት ስሜትና እንክብካቤ አሁን መቅረት አለበት ብለህ ታስባለህ? ከቤተሰብ ቤት ይዘኸኝ ከወጣ በኋላ የተቀየረ ምንም ነገር የለም? ቤት መዋልሽ ብቻ ላንቺ ያለኝን ፍቅር ይቀንሳል ብለሽ ታስቢያለሽ? በጣም እንጂ። እኔ አሁን የምፈልገው እንደ ድሮ ፍቅረኛሞች እንደነበርንበት ጊዜ እንድትንከባከበኝ ነው። ውጪ መውጣት፣ መዝናናት፣ ከአንተ ጋር ጊዜ ማሳለፍ እንጂ የልጆች እናት ብቻ መሆን አልፈልግም። አንተ የምታፈቅራት የምትሳሳላት ሚስት መሆን እፈልጋለሁ። ይቅርታ ሊያ፣ አንቺ ባየሽበት መንገድ አይቼው አላውቅም። ከዛሬ ጀምሮ ግን ነገሮች እንዲቀየሩ እፈልጋለሁ። ምክንያቱም ህመምሽ ተሰምቶኛል። እውነትህን ነው? አዎ እውነቴን ነው። ያንን ወረት የሌለው የፍቅር ጊዜ እመልስልሻለሁ። ወይኔ ደስ ስትሉ የእውነት ደስ አይለው? ይጀምር እኮ በጣም ብዙ የትዳር ግጭቶች እንደዚህ ቅልል አድርጎ ኢጎ ለስ ሆኖ በቃ ዋናው ደግሞ ኢጎ የሌለበት ሰው ሆኖ የፓርትነሩን ስሜት ፊል ማድረግ ከቻለ ሁሉም ነገር ፒስፉል ነው የሚሆነው። አይታችኋል? ሆናቸውን ንግግራቸውን በቃ መጨረሻ ላይ በ30 ሰከንድ በማትሞላ ንግግር ታረቁ። በጣም ደስ ሲል